ስሚ ማን ነበር? ሀብቱን አጣቀ ያርጌ የት ነው ተወለድክ? ጎንደር። የትኛው ጎንደር? ሰሜን ጎንደር። ውትድርና ቤት ስንተኛ ምን ነገርኩህ? አራተኛ ዓመት። የት ነው ሰለጠንከው? ቦሶ። ድምፅህን ከፍ አድርግ። ድምፅህን ከፍ አድርግ ነው። እሺ ስንት ወር ነው የሰለጠንከው? 4 ወር። አሁን ስንተኛ የት ነበር? ምዕራብ ዕዝ። ስንተኛ ኮር? 401። ስንተኛ ክፍለ ጦር? 55። ስንተኛ ሬጅመንት? 3። ቀጠናችን ምን ነበረ? ቀጠና ቋሚ ቀጠና የለም። እዚህ ነው በባሙስ። ኃላፊነት ምን ነበረ? ሻንጣ መሪ። አዛኛ ምክትል አዛዥ ነበር? አዛዥ ነበር። ዛሬ የኦሮሞ ነጻነት ሰራዊት እንዴት ነው ተያዝከው? መጀመሪያ ከኔ ሲመጡ ከኋላ ነበርኩ እኔ። እጅ እንደዚህ ሳወጣ ተኩስ እየተኮሱ ነበር። ከዛ ሮጥኩ። በቃ ተኩስ ማቆም አልቻለም። ከዛ ተመታ። አሁንም እጅ አወጣ። አሁንም እየተኮሱ ነው። አሁንም መሳሪያው ወርወር። ከዛ መሳሪያ እንደዚህ ሳሳይ በዛ መልኩ ነው የሰጠሁት። አሁን የኦሮሞ ነጻነት ሰራዊት አያያዙና እዛ ያለው ነገር እና እነሱ ምትሉትና እዚህ ያለው ነገር እንዴት ነው? ይለያያል ወይ? አንድ ነው? በጣም ይለያያል። እንዴት? ከዛ ሚሉት ሰው እንደሚገሉ የኦሮሞ ነጻነት ሰራዊት ይላሉ ወይ ሌላ ስም አለ? ሸኔ ነው የሚሉት። ሸኔ ምን አደረገ? ሸኔ በቃ ህዝቡን ይረብሻል፣ ሰውን ይገላል፣ ይዘርፋል። እንደዚህ ነው የሚባለው። በቃ የኦሮሞ ነጻነት ሰራዊት ሰው ሲናርግ ምን ያደርጋል? ይገላል ነው የሚሉ። በቃ እናንተን ያርዳል፣ ያሰቃያል። በቃ እንደዚህ ነው የሚያደርገው። አሁን ሰምን አሁን መልሶ ደግሞ በጣም ልዩነት አለ። እነሱ የሚሉትና እዚህ ያየሁት ምንም አንድ አይደለም። አሁን እዛ ያለው የመከላከያ ሰራዊት የአንተ ወንድሞች የሆኑት ምን መልክ ነው የምታሳያቸው? መከላከያ ወንድም ያሉት ነው ወይስ እዛ ያሉ ቤተሰብ? አይደለም መከላከያው ነው እዛ ያሉ ቦታ ኢትዮጵያ ውስጥ ያሉ ምን መልክ ነው አለ? እኔ ለእነሱ ማስተላልፈው ሁሉም ትምህርት ወስዶ በቃ መዋጋት እንደሌለበትና ሁሉም ተስማምቶ እጅ ሰጥቶ መኖር እንዳለበት ነው ማስተላልፈው። የኦሮሞ ነጻነት ሰራዊት አቅም እንደምን ነው? አሁን ምን ይመስላል ስታይ? እንደዚህ ሳየው ከዛ የሚዋጋውና ማየው በጣም ከዚህ ብዙ መሳሪያ እና ሰው ኃይል እንዳለ ነው ማየው። ከዛ እንደሌለ ነው በቃ አብዛኛው እጅ እንደሰጠና በቃ እዚህ ጫካ ውስጥ ብዙ ሚዞር እንደሌለ ነው የሚነገረው። አሁን ደግሞ እዚህ መጥተህ እንዳየሁት ደግሞ እዚህ ትንሽ ነው ብዙ ነው? ብዙ ነው አለ እንደሚወራ። መሳሪያው ይቃውና መሳሪያ ትጥቁን ስታይ ምን ይመስላል? አስተዳደጉ በጣም ምርጥ ነው።